ሰላም እንዴት ናችሁ? ለዛሬ መጋቢት 24 በአይነቱ ለየት ያለ መረጃ ይዘን መተናል። ላይክ እና ሼር በማድረግ ጀምሩት። በተጨማሪም ይሄ አዲስ ቻናላችን ነው። ከአሁን በፊት ከ18000 በላይ ተከታይ የነበረውን ቻናል ጠፍቶብናል። ቀጥታ ወደ ዕለቱ ዜና እንለፍ። በጀግኖች ደምና አጥንት የተገነባው አይበገሬው 64ኛ በላይ ዘለቀ ክፍለ ጦር የተሰጠውን ግዳጅ በልዩ ሁኔታ እየተወጣ ይገኛል። የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ በላይ ዘለቀ ክፍለ ጦር በኩንቦር በዳንግላና ዱሪቤቴ መሃል በብራዳማና ቆይ ከተማ ከሌሎች ክፍለ ጦሮች ጋር በመከናጀት እንዲሁም በሸበል በረንታና እነማይ ወረዳ በተለያዩ ቦታዎች ድርጅቱ የተሰጠውን የትኛውም አይነት ግዳጅ በልዩ ብቃት ተወጥቷል። የጀግኖች አርበኞች መፍለቂያ ምድር እነማይና ሸበል በረንታ ከተና የሚገኘው አይበገሬው 64ኛ በላይ ዘለቀ ክፍለ ጦር በድርጅቱ የተሰጠውን የትኛውም አይነት ግዳጅ በልዩ ብቃትና ጀግንነት በተሞላበት ከባድ ውጊያዎችን በማካሄድ የአምባገነኑ አብይ አህመድ አገዛዙ ቅጥረኛ ሰራዊት ቅስም በመስበር በአንድ መር 3 ውጊያዎችን በማካሄድ ድል ተቀዳጅቷል። በበሳል አስተዋይ አርቆ አሳቢ የሲቪልና የጦር ጠበብቶች አመራሩ የሚመራው አይበገሬው 64ኛ በላይ ዘለቀ ክፍለ ጦር በወታደራዊ አመራርና አባላት የጠላትን ግንባር በመበሰት በርካታ የጠላት ኃይል መደምሰሳቸውንና መማረካቸውን ጠላት ከፍተኛ የሆነ መስዋዕትነት መክፈሉን ክፍለ ጦሩ በተጨባጭ ማስረጃ አረጋግጧል። በየካቲት ወራቶች በኩንቡር ብራዳማ ከሌሎች ኮሮች ጋር በመቀናጀት በርካታ የጠላት ኃይል በመደመሰስ ትልቅ ጀብድ በመስራት ታሪክ የሰራው መጋቢት 17 2018 ዓ.ም በሸበል በረንታና ቆይ ከተማ እንዲሁም መጋቢት 21 2018 ዓ.ም በሸበል በረንታ ቁጥቋጥና እነማይ ሰቀላ ገብርኤል ቀበሌ አይበገሬው ክፍለ ጦሩ ባካሄደው ውጊያ ማግስት የደረሱ ትክክለኛ መረጃ መሰረት የአብይ አህመድ ቅጥረኛ ሰራዊት ሙትና ቁስለኛው የጨመረ መምጣቱን ከውስጥ የመረጃ ምንጮቻችንና ህዝባችን በጅምላ የቀበረውን ማስረጃ ይዘና ክፍለ ጦሩ በኩንቡር በዳንግላና ዱሪቤቴ መሃል ብራዳማና ቆይ ከተማ ከሌሎች ክፍለ ጦሮች ጋር በመቀናጀት እንዲሁም በሸበል በረንታና እነማይ ባካሄዳቸው ግዳጆች የተገኙ ድሎች 150 በላይ የአገዛዙ መንገድ መሪ ቅጥረኛ ፖሊስ አድማ ብተና ማሊሽና የአገዛዙ አራጅ ሰራዊት አባላትን ደምስሰዋል። ከ80 በላይ የጠላት ኃይል ከባድና ቀላል ቁስለኛ አድርገዋል። 22 ክላሽንኮቨር መሳሪያና ጥቁር ክላሽ መሳሪያ ገቢ አድርገዋል። 1000 የክላሽ ተተኮሽ ገቢ አድርገዋል። 11 ኤፍ ቦምብ ገቢ አድርገዋል። 10 ካዜና ገቢ አድርገዋል። አንድ መጋነኛ ጨምሮ ገቢ አድርገዋል። ክፍለ ጦሩ በ3 ቀጠና ግዳጆች ባካሄደው ከባድ ውጊያ ማህበረሰብን ይዘርፍና ያሰቃዩ የነበሩ የአገዛዙ ኃይልን ከፊት ሆኖ መንገድ የሚመሩ የነበሩ መርገቢሶችን፣ ቀንደኛ የአገዛዙ መረጃ ደህንነቶችን፣ ፖሊስ መንገድ መሪ ቀንደኛ ቅጥረኛ ሚሊሻዎችን እና የአገዛዙ ቅጥረኛ አስፈጻሚ መከላከያ አባላትን ደምስሷል። በላይ ትንፋሹ አይበገሬው 64ኛ ክፍለ ጦር መጋቢት 17 2018 ዓ.ም በመርገጭ ከተማ ባካሄደው ከባድ ውጊያ በከተማ የሚገኘው የማህበረሰብ ክፍልን ጨምሮ በቀጠና የሚገኘው የህብረተሰብ ክፍል ለጠላት መንገድ የሚመሩ የነበሩ ሚሊሻዎችን ክፍለ ጦሩ ማስወገዱ በጣም እንዳስደሰታቸውና ሁሌም ማህበረሰቡ ከጎናችሁ እንደሆነ በአክብሮት አሳውቀዋል። አይበገሬው ክፍለ ጦር መሪያችን ራስ አርበኛ ዘመነ ካሴና ድርጅቱ የሚሰጠውን የትኛውም አይነት ግዳጅ ዛሬም እንደ ትላንቱ የደጃዝማች በላይ ዘለቀ ልጆች ዝግጁ ሆነዋል። የአገዛዙ የጠላት ኃይልን ለመደምሰስ ሲዋጉ በአይን ሙሉ ማይታዩ ተወራዊ ጀግኖች በትጥቅ ትግሉ ጓዳዊ ዝምድና የገባቸው ጀግኖች እንቁ ታጋዮቻችን ወንድሞቻችን ለአማራ ህዝብ የህልውና ትግል ብለው በተለያዩ ግዳጆች በክብርና በጀግንነት አንድ ያነፍሳቸውን የሰጡ ለህዝባቸውና ለድርጅታቸው ታምነው መስዋዕት የሆኑ ክፍለ ጦሩ አመራርና አባላት አደራ ያለብን በማስገንዘብ ድርጅታችን አፋብን የሚሰጠንን የትኛውም አይነት ግዳጅ ለመውጣት ዛሬም እንደ ትላንቱ የደጃዝማች በላይ ዘለቀ ልጆች ዝግጁ ሆነዋል። ምስራቅ አማራ ቀጠና ምኒልክ እዝ 101ኛ ኮር ጠላትን አይቀጡ ቅጣት በመቅጣት ታላቅ ድል ተቀዳጅቷል። አገዛዙ ከውርጌሳ፣ ገንፎ ጨፌ፣ መርሳና ወልዲያ እስከ መርጦ ድረስ ያለውን በመሰብሰብ ከፍተኛ ማጥቃት ለመሰንዘር ቢሞክርም በአፋበን ምኒልክ እዝ ኃይል የ101ኛ ኮር 11ኛና 35ኛ ክፍለ ጦር ሙሉ ለሙሉ ተደምስሷል። ጠላት ያለ የሌለ ኃይሉን አሰባስቦ በዙ 23 እና በመደፍ የታገዘ ትኩስ በመክፈት ለማጥቃት ጥረት ቢያደርግም 11ኛ ክፍለ ጦር ይዘይትና ወተክ ላይ ምሽግ ይዞ በመጠበቅ ገሚሶ ሲደመሰስ የቀረው ደግሞ አስከሬኑን ሙሉ ተተኳሹንና ስንቁን ሬሽኑን ጥሎ ፈርጥጧል። በተመሳሳይ ሁኔታ 35ኛ ክፍለ ጦር በጸዶትና በዙፋን አቦ በኩል በቆረጣ በመግባት አይቀጡ ቅጣት በመቅጣት ታላቅ ድል አስመዝግቧል። ይህ ውጊያ ረፋድ 12 ሰዓት ላይ ጀምሮ ሙሉ ቀን የፈጀ ሲሆን አሁንም ድረስ 101ኛ ኮር በድል አድራጊነት ቀጥሎ ይገኛል።
በዚህም ኦፕሬሽን ብዛት ያለው ተተኳሽና ሬሽን ከጠላት እጅ የተማረከ ሲሆን ጠላት በኦራልና በአምቡላንስ ቆስለኛውን ወደ ወልዲያ ሲያመላልስ ውሏል። በተያያዘ ዜና በሽንፈት የተበሳጨው የጠላት ኃይል ሳንቃ ከተማ በመግባት የንጹሃን መኖሪያ ቤት በሮችን በመስበር ከ2 ሚሊዮን ብር በላይ ጥሬ ገንዘብ፣ ለባጃጅ አገልግሎት የሚውል ቤንዚን እና የተለያዩ የንጹሃን ስልኮችን፣ ሞባይሎችን በመዝረፍ የወንብድና ተግባር ፈጽሞ ወጥቷል።